ምንድነው እንዴ የተዝረከረከ ደብተር ምንድነው ይሄ ማለት ሳይሆን ወይኔ ልጄ ለካ ቀለሞችን መጠቀም ታውቅበታለህ የመስመር አጣጣለ ፀሐይዋን የሳልክበት መንገድ እስቲ እዚህ ጋር ምን እያደረጉ ነው እስቲ ንገረኝ እንደ ፕሮፌሽናል እንዲሰማው ልጃችንን እናድርገው ይሄኔ በውስጡ ያለውን ያወጣል በስትክክል አውጥቶ ፖቴንሻሉን ለማሳየት ይችላል ማለት ነው ልጄ ሀቢቢ እኮ ሰለላሁ ዐለይሂ ወሰለም ረሱል ላይ ሰላዋት ማድረግን አትርሱ አደራ ሰለላሁ ዐለይሂ ወሰለም ሀቢቢ እኮ በቀኝ በኩል እንድንተኛ አስተምረውናል ስለዚህ እኛ ደግሞ የረሱል ኡመት አይደለን ስለዚህ በረሱል ኡመት በረሱል መንገድ እንድንሄድ አደራሽን ብለን ልጃችንን መምከር አለብን ሌላው ደግሞ አንተ ድንጋይ ራስ የተጠየቀውን በትክክል መልስ መስጠት አታውቅማ ከማለት ይልቅ ልጄ እንዲህ እኮ አይመለስም እንደዚህ ስትመልስ ሰው ጥሩ እንትን አይሰጥህም ቅጣት ይከተልሃል ጥሩ መልስ መመለስ አለብህ እንደዚህ አይመለስም ብለን መምከር አለብን ከዚያ ቀጣይ ላይ በራስህ እንድታስተካክል መልመድ አለብህ ብለን መንገር አለብን አሉታዊ ንግግርን በማስወገድ አዎንታዊነትን እናስተምራቸው ልጆች እንደ ንጹህ ወረቀት ናቸው ያስቀመጥንባቸውን ነገር ይይዛሉ የሆነ ነገር ስንወስድባቸው በአሉታ ሳይሆን በአዎንታ እንቀይረው በዚህም ለማሻሻል እንሞክር